ቁርአንን ጀመርኩኝ ያው ቁርአንን በትንሽ ጊዜ ውስጥ ነው ያከተምኩት በምን ያህል ጊዜ ያከተምክ 18 ቀን 30 ጁዝ አዎ ለሰው በጣም በሚገርመው ሁኔታ ነው እንትን ያልኩት ፕሮግራም ተዘጋጅቶልኝ ነበር መስጂድ እዚሁ ሼክ ኢብራሂም አሉ ምልሽ መስጂድ ማለት ፕሮግራም ነጃሺ ይባላል መስጂዱ አሁን አስተዋወስኩት አልነጃሺ ይባላል ቢሾፍቱ ላይ ፕሮግራም ተዘጋጀልኝ ሰው ተደምሞ ኡስታዙም አለ ያው መጠየቅ እንችላለን ምን ያህል ሰዓት ተቀራ ነበር በቀን 3 ፔሪድ ነው የከፈሉኝ እሺ ከሱብሂ በኋላ ከአስር በኋላ እና ከዙሁር በኋላ እነኚህ ሶስቱን ታይም ቀራ ነበር ስለዚህ እነዚህ ቀርታ በ18 ቀን ውስጥ ቁርአንን አከተምክ በራስ መቅራት ቻልክ ነው በራስ መቅራት ቻልኩ ደውልልኝ ኡስታዙ ጋር ኢንሻአላህ እና ዳምጣሻል ኢንሻአላህ እርግጥ ነው አላህ Subhanahu Wa Ta'ala ሰዎችን የሚያስችልበት የተለየ ተአምር አለው እንዴት የሚለውን ግን ማወቅ ፈልጋለሁ ካንተ ግን አይደለም ማወቅ መፈልገው ስለዚህ ያስከተምኩ ኡስታዝ ጋር ትደውልልኛለህ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እንዴት ናችሁ ኡስታዝ? አልহামዱሊላህ ሰላም ነው። አልহামዱሊላህ እኔ ሶፊያ ጆሃር እባላለሁ ከሚንበር ቲቪ እኔ መንገድ ፕሮግራም ነው የምንደውለው። አይዋ እንግዲህ የዛሬው መንገደኛዬ ነቢል የህይወት መንገዱን ያጋራኝ በ18 ቀን ውስጥ ቁርአንን አክትሜ ነበር አለና በ18 ቀን ውስጥ እንደዚህ በቀላሉ ቁርአን ይከተማል እንዴ ሲል አሁን እንደውም አክትሜ በተለየ መልኩ ዝግጅት ተደርጎልኝ ነበር አለ እንደ በጣም ያን ጊዜ ይቅርታ አድርግልኝና ደብረ ዘይት ነበርኩና እሱም ደብረ ዘይት ነበርና ከዛ በኋላ እኔ ያክስቴ ልጅ ቤት ነበርኩ ወስቶ ሁኔታ እስልምና ተቀብሎ አባቴ ሳይቅ ወደ ከእናቱ ጋር ነበርና ከዛ በኋላ በጣም ሊቀራ ናፍቆት ነበርውና ከዛ በኋላ እኔንም ትምህርት ነገር የሚያስተናኝ ነገር ነበር በቁርስ እንደመላን እስከ 7 ሰዓት ድረስ ዙር አዛን ሊባል ድረስ አንለይም ነበር ሱብሃንአላህ ከዛ በኋላ ምሳ እንደበለው ይደውልልኝ ነበር የመጣው ነው ይለኝና እኔም እንደመጣው እመጣለሁ በቃ ለመሰኛት በቃ ኢሻ ሰግደን ብቻ ምን ልለይ ነበርው ለሱ ካኔ ዙር ሰግደን አስር ድረስ ከመግሪብ ድረስ እንደዚህ ያደርግ ነበር ተመራ በ3 መስፈር አደረገንና ሱረቱል አማ ጁዝን ጨረስናት ከዛ በኋላ ሱረቱል ተባረከ ጁዝን ጋኔ ጁዝ ተባረከ ስንገባ በቃ አንድ ቅርጽ ያደረገ ተባረከ ጁዝ ያልቅ ከዛ 2-3 ቅርጽ ያደረገ እንደዚህ ሆነ አልহামዱሊላህ አለቀ አልহামዱሊላህ ተለያየን ከዛ በኋላ ሱብሃንአላህ ስለዚህ በ18 ቀን ውስጥ ነው ቁርአን ያከተመው እርሶ ጋር 18 ቀን እንደዛ ያድርጉ ነው የጨረስነው መቼስ በእስልምና ውስጥ የኖረ ሰው ሲሆን ከልጅነት ጀምሮ ቤተሰብም ሲቀራ ይሰማል መድረሳ ይላካል ልጅ አይደለ ኡስታዝ ጋር እንዲደረጋል ምናምንና ያን ያህል ከባድ ላይሆን ይችላል ወደ እስልምና የመጡ ግን ወንድሞቻችን እህቶቻችን ትንሽ የቁርአን አረበኛው ምራቅ ስለሚላቸው ትንሽ ይቸገራሉ ብለን ነው ምናምነውና እርግጥ ነው አላህ አግርቶለት ነው እንደው ያን ያህል ቀላል ነበር በዚህ ቀን ውስጥ ማክተም ጋር ይመጣው ሶሎ ያኔ ቃይደቱን ሆነ መደመድርኩ ያቃታው ከዛ በኋላ ምንም አልከበደውም አፋቀጡም ሁሉም ነገር አልከበደውም ከሄደበት ዝም ብሎ በቃ ሲቀራ ቁርአኑ ያዳም ጠላቅም ሱረቱል አማ ምናምን እኔ ራሱ አልነገርኩትም ዝም ብዬ ነው ያዳመጥኩት ያ ሱብሃንአላህ ያደርገው አልহামዱሊላህ ወዚህ ሁኔታ አለቀ እስልምናን የተቀበሉ ሰዎች በጣም ይቀራላቸዋል ምግብ ራሱ በጣም እንደዛ አይናፍቀው ነበር እንደ ቁርአን ያ አላህ እኔ በግድ ነው ለምሳሌ ሄድ ቤት ምናምን ቢዩ ለምሳሌ በግድ ነው የሚሄድ ነበረው ከዛ በኋላ እኔም ሄጄ ምሳ ምናምን በልቼ እመጣለሁ አልহামዱሊላህ በዛ ሁኔታ ነው የሚያል